yeroo tokko ቪዲዮ kana dhaggeeffannee walitti haa deebinu ሸጣውት ነው ለቴሌግራም ተሸጦ ነው በዛ ታይም ላይ ሸጥ ነበር የራቁት ቪዲዮ አረ ለናትሽ ነው ወስጂ ለአባትሽ ነው ማሳይብሽ ተገናኝተን ካላሳለፈን የሚልም ሰው አለ ወጣትነት አንዳንዴ ማስተዋል ከሌለው በጣም ከባድ ነው ወይዘው አገይሰኒ ጅርቱ ምትይሬ አከምት ቪዲዮ ኩላ ኦፈራቡ ከንደንዴስ ቪዲዮን እሺ ወራብደ ኩን ይው አከምት እሺ harka bahe nama kan bira harka galuu danda'e akkamittis jireenya ishee jeequu danda'e dhumarratti hariiroon isheen jaalallee ishee waliin qabdu hoo sababa viidiyoo kanaan akkamitti akka jeeqamuu danda'e akkamitti adda cituu akka danda'e egaan kabajamtoota hordoftoota koo yeroo baay'ee bilbila keenya sirnaan fayyadamnu wantootni nuti bilbila keenya irratti baannee deemnu boru bilbilli keenya yoo nu harkaa bahe wantoota nu qaanessuu akka ta'uun qabne sirriitti of eeggannoodhaan bilbila keenya sirnaan wantoota bilbila keenyarra ol keenyus of eeggannoodhaan ol kaa'uu danda'uu qabna. Maaltu ishee mudate? Mee jalqabaa akkamitti of waraabuu dandeesse? Erga of waraabdee kaate immoo viidiyoon isheen of waraabde kuni akkamitti ishee harkaa bahuu danda'e? Dhaggeeffannee walitti haa deebinu. ያው ሳሩን መራራ እባላለሁ 23 አመቴ ነው አሁን ላይ የአንድ አመት ልጅ አለኝ ልጅም ማሳደግ እናት ነኝ ሲንግል ማም ነኝ ብቻዬን ነው ማሳደገው በፋሚሊ አንፃር ብቻዬን ነው እዚህ የደረስኩትኝ ከ7ኛ ክፍል ጀምሮ ራሴን በራሴ ያስተማርኩ ኮሌጅም ጀምሬ ነበር ያው አልጨረስኩትም አካውንቲንግ ጀምሬ ነበር ይሄን ይመስላል ላይፍ ያው የተሳሳትኩት ከጓደኞቼ ጋር እንደዚህ እንዝናናለን ምናምን እና ሩም ይዘን ምናምን ስንዝናና በቃ እኔ ደግሞ ያው መቅረጽ ምናምን ወዳለሁ ቪዲዮ ምናምን ስለምወድ ያው ቀረስኩኝ የዛን ጊዜ ቀርጬ ስልኬ ላይ ነበር አንድ በተረገመ ቀን ስልኬን ተሰርቄ ያው ከ5 ወር በኋላ ነው እንደዚህ የተፈጠረው ምን ማለት ነው ከጓደኞች ጋር ሩም ይዘን ስንዝናና ማለት አሁን ለምሳሌ ሌላ ሀገር ምናምን እንደዚህ እንዝናናለን ለመዝናናት እንደዚህ ትሪፕ ማለት ነው እሺ እና ሁላችንም ለየብቻ ነው ሩም ምን ይዘው የየራሳችንን ሩም ይዘን ነው እና ተዝናንተን ሩም ስንገባ ምናምን በቃ ሻወር ምናምን ለውስጥ ከገባሁን ቀርጻለሁ ራስሽን የት እየተዝናናችሁ የት ሄዳችሁ ነበር ለምሳሌ አዲስ አበባ ደብረዘይት ይሄ ቪዲዮ የተቀረጸው የት እየተዝናናሽ ነው እዛው አዳማ ነው እዛው አዳማ እኮ ምን አይነት ነው መዝናናቱ ውሎ ምን ይመስል ነበር መጠጡ ምኑ ነበር ወይ ሱሱ ንገሪኝ ተወሰነ መጠጥ እንኳን አልነበረም ኖርማል ሆቴል ይዘን ይዛኔ ተዝናና ነው እሺ ኖርማል ራት በላን ፒዛ በላን ምናምን ጓደኛዬ ከፍቅረኛዋ ጋር ነበረች እኔ ደግሞ ብቻዬን ነበርኩኝ የሆነ በቃ ዘፈን ከፍቼ ምናምን ሩም ውስጥ እንትን አንዴ ሻወር ይወሰድኩ ምናምን ራሴን ሪላክስ ያረኩ ነበር በዛ ታይም ላይ ዝም ብዬ አንሶላ ላይ ሆኜ ነው አንሶላ ለብሼ ምናምን ዝም ብዬ መጀመሪያ አንሶላ ለብሼ ነበር የቀረስኩት ከዛ አንሶላውን አውልቄው ምናምን መቅረጽ ጀመርኩኝ ራቁትሽን ማለት ነው የእርቃን ቪዲዮ ነው ጉዳያችን እሱ ነው ያ የቀረጽሽው የእርቃን ቪዲዮ ነው አዎ ዛሬ ትልቁ ጉዳያችን ያ ቪዲዮ እርቃን ተቀረጸ አልሽኝ አዎ ከዛ በኋላ ምን ተፈጠረ ስልክሽ ላይ ነው አዎ በሆነ አጋጣሚ ደግሞ ስልክ የተሰረቀ አልሽኝ ስልክሽን የቀረጽሽ ቪዲዮ ስልክሽ ላይ እንዳለ የሚያቀሰው ነው አንድ ወይስ እንዲሁ ተራ ኪስ አውላቂ ሌባ ነው እሱን ንገሪኝ አዎ ተራ ኪስ አውላቂ ሌባ ነው እንደዚህ ያስነክተው የሚሰርቁ አፍዘው ምናምን አለ አይደለ እንደዛ ነገር ነው የሆነው የሆነ ጊዜ ላይ በቃ ባክ ብዬ በቃ የሆነ ሰዓት ላይ እኮ ይሰለቻል ሁሉም ነገር አይደል ወደ ንስሐ ገብቼ ምናምን ጸበል ምናምን የጀመርኩበት ታይም ነበር እና 16 ጾም ነበር ሰኔ የዛኔ ማርያም ናሲ ማለት ነው ማርያም እየተጠመቅኩኝ ጧት ተጠመቃለሁ 5 ሰዓት እንደገና ለማስቀደስ ይሄዳለሁ እንደተለመደው እንደኔላው ቀን አስቀድሼ ከቤተ ክርስቲያን ተጠምቄ ከቤተ ክርስቲያን ስወጣ ባጃጅ 04 የሚል ባጃጅ ክላስ ያረገ 04 እናት ምናምን ይለኛል ሰው ነበረው
ኦኬ ብዬ ተሳፋሪ ነኝ መሰለኝ ገባው። ትንሽ እንደገና ባጃጁ እንደሄደ ደግሞ ሌላ ሰው የራሳቸውን ጓደኛ ነው የጫኑት 04 ብለው ጫኑት። እኔ መሃል ላይ ሆንኩኝ ማለት ነው። ከዛ ልጁ ያወራኝ እንደዚህ ሎተሪ ወጥቶልኝ ሎተሪ ቤቱን አላቆም ከቤተ ክርስቲያን ይወጣሹ ለኔላ ሰው ነግሬ ሊያስቀጠቅጡኝ ነበርና ወንድም ይልሽም እባክሽ ምናምን አለኝ። ደሞ ድጋሚ ለማስቀደስ ስለመመለስ ቸኩዬ ስለነበር ወንድም ነኝ ላሰው ጠይቅ ምናምን ስል አጠገቤ ያለው ደሞ ምን አለበት ብትተባበሪው ምናምን አለኝ። ለካ ባለባጃጁም ልጁም ሶስቱም ይተዋወቃሉ። እሺ የት ነው እኔ አላቆም ምናምን ስል ይሄኛው እኔ አውቀዋለሁ በቃ የኮንትራት እኔ ከፍላለሁ አለ። እሺ ብዬ ሄድ ትንሽ ከሄድን በኋላ እኔ ነጭ ወረቀት ነው የሰጠኝ ምንም አላስታውስም። ከቦርሳዬ ውስጥ ሁሉንም ነገር አውጥተው የቤት ቁልፍ ብቻ ነው ቦርሳዬ ውስጥ የነበረው። ከበሩ ምን ፓተርን ከፍቼ ስሜን ነግሬያቸው ከዛ ካወረዱኝ በኋላ ቻውሺ ሳሩን ምናምን ሲሉ ትዝ ይለኛል። ከዛ ነው የነቃው። አታውቂያቸው እንዴት ስምሽን ጠሩ? ነግሬያቸዋለሁ ስምሽ ማን ነው ምናምን ብለውኛል። እሺ ሳሩን እባላለሁ ብያቸዋለሁ። ሎርድ ስል ማለት ነው ከባጃጁ እሺ ኬላ የሚባል ጋር ነው የጣሉ። ከዛ ወረድኩኝ ምናምን ትንሽ ስቆይ እንትን ስል ስልክ እጄ ላይ የለም እንደተበላው ይገባኝ ይዛ ሰዓት ባጃጅ አስቁሜ ምናምን አባት ተከተልልኝ ምናምን ስለው ቆይተሻል እኮ ይሄኔ ከተበላሽ አሁን ነቃሽ እንጂ ምናምን አለኝ ባለባጃጁ። ተረጋጊ ምናምን አለኝ። በጣም ነው በቃ ያለቀስኩት በዛ ታይም። ከዛ ልጁ እግዚአብሔር ይስጠው ወደ ቤቴን ነግሬ ወደ ቤት አደረሰኝ። እሺ ከዛ ሌላኛው ባጃጅ ማለት ነው። እንደውም በቃ ወደ አምላክ ስመለስ ነው እንደዚህ የሚያጋጥመኝ አላስቀድስም እንደውም ብዬ ቁጭ አልኩኝ። አከራዬ ማሚ ነው ምላት እንደ ልጇ ነው የምታየኝ። ነው አይሆንም መሄድ አለብሽ ይሄ ሸይጣን ሲፈትንሽ ነው ምናምን ብላ ይዛኝ ሄደች። ከዛ በኋላ ነው ከፍቅረኛዬ ጋር ብሬክ አድርገን ነበረ። በመሃል መስከረም ላይ እኔም ስልክ ስለቀየርኩኝ አልተደዋወልንም። ስደውልለት ላግኝሽ ምናምን አለኝ። አልተመቸኝም ለአዲስ አመት በ17 የመስቀል ጊዜ ተደዋውለን መጣው ማለት ነው እዚህ አዲስ አበባ። የአዲስ አበባ ልጅ ነው እሱ። መጣሁኝ ምናምን አብረን አሳለፍን። ተመልሼ ከሄድኩ በኋላ አርግዣለሁ። ከ3 ወር በኋላ እየኖርኩኝ ይሄ ቪዲዮ የተላከልኝ ሳሩን አየንሽ ብሎ አንድ ድሬዳዋ ጓደኛዬ እንደዚህ ግሩፕ ውስጥ እኮ ተለቀሻል ምናምን አለኝ። ምን አይነት ምናምን ስለው ላከልኝ። በቃ በሰዓቱ ኢሞሽናል ነውኩት። ወዲያው ፌስቡክ ላይ በሞት ይሻለኛል ብሄድ ይሻለኛል ብዬ ፖስት አደረኩኝ። ብዙ አብሮኝ የተማሩት ጓደኞቼ ምናምን ነው በጣም አዘኑ፣ ጻፉልኝ። ስክሪንሾት አድርጌ ራሱ አስቀምጫለሁ። በጣም ነው ተሰብ ማለት በቃ እኔ የላኩልሽ ሰዎች አየንሽ ብለው ነው የላኩልሽ? ግሩፕ ላይ አየንሽ አንቺ ነሽ ወይ አሉ። አው ራሴ ነኝ። በምን አይነት ሲቹዌሽን ለፍቅረኛሽ ልከሽ ነው ወይስ እንዴት ልትፖስቺ ይቻልሽ ምናምን አሉ። ምን አይነት ግሩፕ ነው? ኢትዮጵያን ምናምን ነው የሚለው በእንትን ፕሪሚየም ምናምን እያስከፈለ ነው መሰለኝ የሚከፍተው። እሺ እዛ ላይ ነው የተፖስተኩት እና ላከልኝ ቪዲዮን። በጣም እንትን አልኩኝ። ወዲያው በቃ ስሜታዊ ሆኜ ብሄድ ይሻለኛል ብዬ ፖስተኩኝ። ብዙ ሰዎች በጣም ብዙ ከ1000 ሰው በላይ ነው እንትን ያለኝ ያጽናናኝ። አይዞሽ ምኖሽ ምን አጋጠመሽ ይሄን ደግሞ ዲል የምታረገው ነገር አይደለም የምትናገረው ነገር አይደለም። ጨጓራዬና ሞይ ነው ላለው ለሚቀርበኝ ሰው እንደዚህ ሆኜ ታምኝ ይሄ ታዲያ እንደዚህ ያደርጋል። እኛ ጋር ቁጭ ብለሽ አረፍ ብለሽ ትይጃለሽ የቅርብ ሰው መላቸው ወይ ገዳም ጂቢ ምናምን ተጠንበ አይዞሽ ትድኛለሽ ምናምን አሉ እና ትንሽ ተጽናናሁ። በዛ ሰዓት ራሴን ባጠፋ ራሱ በጣም ነበር ደስ የሚለኝ። በጣም ስሜቱ እንደዚህ እንደምገልጽልህ አይደለም። በቃ ውርደት። ከዛ በኋላ ተስፋዬ ምንድነው ያረገዝኩት ልጅ ነገ ሲያየኝ ምን አይነት እናት ነኝ? ያቺ ወጣትነት አንዳንዴ ማስተዋል ከሌለው በጣም ከባድ ነው። ወይዘው በቃ በወጣትነት ልናስተውል ይገባል። ስሜታዊ ሆነን እንደዚህ ማድረግ የለብንም። ያቺ በዛይ ሰከንድ ያደረኳን ነገር
ወደፊት ፊውቸርም ነው የሚያበላሸው። ፊውቸሪን አሁን ልጅ ያድጎ ያንን ቪዲዮ ሊያይ ይችላል። ምን አይነት እናት ነው የወለደችኝ ብሎ ሊያዝንብኝ ይችላል። በጣም ላረገዝኩት ልጅ ራሱ በጣም ነው እንትን ያለኝ። በቃ እንትን አልኩኝ እና በቃ ራሴን ለማጽናናት ሞክርኩ። አይዞሽ ሳሮን በቃ ስልክሽን አጥፋፍተሽ ግማሽ የፀጉር ስታይልሽን ቀይረሽ ኑሪ ምናምን ይለኛል። ኢቭን ቢቸግረኝ ምን እንዳደርግ ታውቃለህ? ግሩፕ አለ የእናቶች እዛ ላይ ምከሩኝ፣ እንደዚህ ነገር አጋጥሞኛል እና ምን ላድርግ? በጣም ስሜታዊ ሆንኩ ነው። ምን ላድርግ? ብዙ ሰው በቃ ስታይልሽን ቀይሪ ምናምን ማንነትህን ደብቀ ካናዩስ ምናምን ሆነክ ይፖሰት የለ ራስን ሳትገልጽ በግሩፖቹ ራሱ አስለቅቄ ምክር እንትን ብያለሁ። ግን ስሜቱ እንደ አዲስ ነው። ያም አይቶክ ሌላም ሰው ይመጣል። አየሽ እኮ ሳሮን ምናምን እንዴ እንገናኛ ምናምን የሚልም ሰው አለ፣ መስፈራራም ሰው አለ። አረ ለእናትሽ ነው ወስጪ ለአባትሽ ነው ማሳይብሽ ተገናኝተን ካላሳለፈን የሚልም ሰው አለ። በምን አይነት መንገድ እንደሚያይህም ሰው ምን አይነት ነገር ጀምረሻልም የሚል ሰው አለ እና አርግዢ። በዚህ ላይ ደግሞ ይሄ ያለ በጣም ነበር ጭንቀት ውስጥ ነበርኩኝ። ስልኬን አጠፋፍቼ ምንም በቃ ፊሊንጉ ሁሌም አዲስ ነው። ያማየው ሲልክ አዲስ ስሜት ነው። አሁን ተረጋግቼ ትንሽ አንድ ሳምንት ተረጋጋው ሲል እንደገና ሌላ ሰው አየሽ እኮ ብሎ ይመጣል፣ በፌስቡክ ይልክልኛል። እንዲህ ያለ ራሱ የልጄ አባት ጋር ደረሰ። የሱ ጓደኛ አይቶት ለሱ ላከለት። ጭራሽም እሱ በክህደት ላይ ነው ያለው። እችንም ማገኘ በቃ ከእንዳንቺ አይነት ሴት ጋር እንዴት ነው ለቤተሰብሽ ማስተዋወቅሽ ምናምን አለኝ። ኦሬዲ እኔ 5 ወር ምናምን ሆኛለሁ። ምንም ማስወረድም ወደ ኋላም ወደፊትም መመለስበት ነገር የለም። ፕላስ ደግሞ ለገብርኤል ሰጥቻለሁ ልጅ እግዚአብሔር ያቀል ብያለሁና በቃ ለመበርታት ነው ያሰብኩት። ያለኝ አማራጭ መበርታት ብቻ ነው። ምንም አማራጭ የለኝም። ግዴታ ጠንካራ መሆን አለብኝ። egaan social media kanas ta'e bilbila keenya sirnaan itti fayyadamuu qabna kanan jedhuuf yeroo tokko kanan waa'ee bilbilaaf social media kanarraa dubbadhuuf kanaafi jechuudha. Jireenyi namoota baay'ee sababa social mediaan sababa bilbilaan kan diigame manni haalakkaa'u dhugaa dubbachuu fi viidiyoo qullaa waraabamuudhaan of waraabuudhaan hiriyoota isaaniitti nama jaalatanitti erganii akka carraa ta'ee nama jaalatan saniin adda bahanii jaalala biraa gaaf jalqaban yookaan hariiroo biraa gaaf jalqaban namni jalqaba viidiyoo qullaa yookaan waan hin barbaachifne tokko waraabanii erganiif isa bira jiru suuraan isa bira jiru suni boru jireenya haaraa jalqabne keessa jirru sanarratti gufuu akka ta'u beekuu danda'uu qabna. Of eeggannoodhaan waan goonu hunda of eeggannoodhaan gochuu raawwachuu danda'uu qabna. Maaliif jennaani namni faayidaa barbaachaaf wanti inni hin goone hin jiru. Yookaan maatii keettan ergaa, yookaan abbaa manaa keettan ergaa, yookaan jaalallee keettan ergaa, yookaan obboleettii keettan ergaa qarshii naaf ergi, yookaan bakka an si waametti kottu akkasuma wajjin ta'e jedhanii namoonni faayidaa barbaachaaf icciitii keenya addunyaatti gadi baasuuf qophaa'anii ta'an baay'eetu jiru. Kan safuu hin beekne, kan yoomiyyuu hamilee nama cabsuuf ta'an jechuudha. Obboleettiin keenya kuni waan ishee irra gahe akka kanatti nuuf ibsitee jirti. Egaan kabajamtoota hordoftoota koo isa kanaaf jechuudha. Guyyaa bilbila keenya nu harkaa bahuun beeknu waan ta'eef waan hin barbaachisne bilbila keenya irra kaa'uu hin qabnu. Waan nu fayyadu, waan hojiif nu barbaachisu, suurawwan yaadannoo, viidiyoowwan yaadannoo yeroo garagaraa waraabannee fi kaafanne yoo ta'e baakaappiidhaan bakka garagaraa kaachuu danda'uu qabna. Faayila boru nu fayyadu, hojiif nu barbaachisu yoo ta'e baakaappiidhaan Google Drive irra ta'uu danda'a, Flash irra ta'uu danda'a, bakka garagaraa ol keewwachuu bakka boru deebinee argachuu dandeenyu yoo bilbilli keenya illee bade yoo cabe hatamuu qofa miti. Yoo cabe yoo faayidaadhaan ala ta'e bakka faayila keenya deebinee argachuu dandeenyu faayila keenya ol kaawwachuu dandeenyu. Kanaaf sirnaan itti fayyadamnuun dhaamsa koodha. Ammas irra deebi'een dubbadha. Bilbila harka keenya irra jiru waan gaarii fayyadamnuun sooshaal miidiyaa irrattis waan gaarii waan barumsa qabu waan baru dhaloonni ittiin nu qeequ viidiyoo suuraa ta'uu danda'a. Waan baru
dhalli keenya nu boodan dhufullee ilaalee abbaan koo haati koo nama akkasii turanii mataa gadi cabuu hin qabanii jechuudha. Firri keenya maatiin keenya ijoolleen keenya gaafa waan akkasii agahan argan mataa cabuu hin qaban. Kanaaf of eeggannoodhaan bilbila keenya fayyadamuu danda'uu qabna. Wantoonni nuyi bilbila keenya irratti ol keenyus of eeggannoodhaan ta'uu qabu. Kanan jedhuuf yeroo baay'ee kanaafi jechuudha. Kanaaf hanga dhumaatti viidiyoo kana waan daawwattaniif guddaa galatoomaa. Yeroo biraa viidiyoo biraa qabadhee isiniif dhufa. Dafa jirtanitti nagaanaaf ta'a. Isa nan jaalladha. Baay'ee baay'ee.